የሞተ ቋንቋ ነው ተብሎ እንዲሞት ከመፍቀድ እንዲግን መሰራቱ ላይ ለምን ተቃውሞ በዛበት? ይህ የግዕዝ ቋንቋ ላይ እየተነሱ ላሉ ተቃውሞዎች የተሰጠ ምክንያታዊ እንደ አንድ ኢትዮጵያዊ ዜጋ ሐሳብ አስተያየት ነው። እንደ ጠበቃ የሰጠሁት ሐሳብ ሳይሆን እንደ አንድ ኢትዮጵያዊና በቋንቋና በራሱ ማንነት ላይ ግልጽ የሆነ መልከታ ያለው ኢትዮጵያዊ ዜጋ የሰጠው ሐሳብ እንደሆነ ግምት ይወሰድልኝ። እንግዲህ እንደምታስታውሱት የተከበሩ ዶክተር በድሉ ዋቅጅራ ለቢቢሲ በሰጡት አንድ ሐሳብ ላይ የግዕዝ ቋንቋ ሞቷል፣ ግዕዝ ቋንቋ ለልጆች ማስተማር ጊዜን ማባከን ነው፣ ቋንቋው ለጥናት ዓላማ ለሚጠቀሙ ሰዎች ብቻ በፈቃደኝነት ላይ መሰረት በተደረገ ሁኔታ ሊማሩ ይገባል በሚል ያነሷቸውን ሐሳቦች በተመለከተ ምክንያታዊ በሆነ መልኩ መሞገት አግባብነት ስላለው ነው የተገኘሁት ማለት ነው። ከመሰረቱ የግዕዝ ቋንቋ ሁሉን ያቀፈ በመሆኑ በስነ ልሳን፣ በታሪክ፣ በስነሰብ፣ በኪነ ጥበብ፣ በስነ ጽሁፍ፣ በጥናትና ምርምሮች በተለየ መልኩ አገልግሎት ላይ እየዋለ ያለ ጣፋጭ ቋንቋ ነው። ጣፋጭ ለዛውም እያንዳንዱ ምልክቶች የራሱ የሆነ ትርጓሜ ያላቸው፣ እያንዳንዱ ነገር ከሰውነት ጋር የተሰናሰሉ ለጥናትና ምርምር ለማንነት መገለጫዎች ምክንያት የሆነ መሆኑን ማወቅ ይህ ተገቢ ነው ብዬ አስባለሁ። ሌላው ግዕዝ ቋንቋ ለኛ ለኢትዮጵያውያን እንደ ሀገር ለሀገር ኩራት ነው፣ የማንነት መገለጫ ነው። ኢትዮጵያችን ራሷን፣ ዕውቀቷን፣ ትምህርቷን፣ ታሪኳን የጻፈችበት ቋንቋ ግዕዝ ነው። ዛሬ ላይ በተለያየ መልኩ ሀገራችንና ማንነታችን ለማጥፋት የተነሱ ግለሰቦች ወይም ደግሞ ሀገራትን የወሰዱትና የወረሱት እያንዳንዷን ጥበቧ ከግዕዝ ቃል ነው፣ ከግዕዝ መጽሐፍቶቿ ነው፣ ከግዕዝ ድርሳናቶቿ ናቸው ማለት ነው። ይህንን አላወቁም ብሎ መገመት ይህንን ምሁር ዘበት ነው የሚሆንብኝ። ምክንያቱም እነዚህ እሳቸው በጻፏቸው የአማርኛ ድርሳናት እንዲሁም ደግሞ የጥበብ ጽሑፎቻቸውና የግጥም መድብሎቻቸው ላይ አብዛኛው ፊደል የተጠቀሙት የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል የጥበብ መገለጫ ነው፣ የምርምር መገለጫ ነው፣ የእውቀት ማዕከል ነው። ይህንን የእውቀት ማዕከል ግን እንደሞተ አድርጎ መግለጽ ምክንያታዊነት ይጎለዋል ማለት ነው። ስለሆነም እንደ ሀገር ቅርሷም ስለሆነ ሊታወቅና ሊመረመር እንደሚገባ የሀገራችንም ሁለንተናዊ መገለጫዋ ብቻም ሳይሆን ሕያው ልሳኗ ግዕዝ ቋንቋ ነው። ስለዚህ ግዕዝ ቋንቋን ሞቷል ለማለት የማስችላቸው ምክንያቶችን ልግለጽ። እሳቸው ያነሱት 25000 ቋንቋ ከ5000 በታች የሆነ ተናጋሪ ካለ ቋንቋው ሞቷል፣ አሊያም ደግሞ የአፍ መፍቻ ቋንቋ ተናጋሪ የሌለ እንደሆነ ቋንቋው ሞቷል ብለዋል። ይህ ቋንቋ እሳቸው በአንድ አካባቢ ስላልተነገረ ብቻ እንደሞት አደረጉ እንጂ በመላ ሀገራችንና በመላ ዓለም የሚነገር ቋንቋ ነው። ይህ ግዕዝ በአብነት ትምህርት ቤቶች የአፍ መፍቻ ቋንቋ ግዕዝ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ደግሞ በካቶሊካዊት ቤተክርስቲያን የአምልኮ ስርዓት መከወኛ ቋንቋ ግዕዝ ነው። ምክንያቱም ሰማያዊ ቋንቋ ነው ተብሎም ስለሚታሰብ ማለት ነው። ስለዚህ ቋንቋው አልሞተም። ይህ ብቻም አይደለም፣ ለጥናትና ምርምር በዚያም ባለፈ ደግሞ በዓለም አቀፍ ታላላቅ ዩኒቨርሲቲዎች ጭምር ቋንቋው በስፋት እንዲሰራጭና ለጥናትና ምርምር ምክንያት እንዲሆንም የቀረበ ነው። ስለሆነም ይህ የግዕዝ ጣፋጭ ቋንቋ አልሞተም ማለት ነው። ነገር ግን በዚህ ላይ ግዕዝ ቋንቋ ለልጆች ማስተማር ጊዜን ማባከን ነው የተባለው ማንነትን ማወቅ፣ ራስን መመርመር፣ የቀደመ አስተሳሰብን ዞር ብሎ መመልከት የሚያስችለውን ይህንን የግዕዝ ቋንቋ ጥበብን እንዲያውቁ ትምህርት ውስጥ የትምህርት አካል እንዲሆን ማድረግ እንዴት ባለ መክንዮ ነው ጊዜ ማባከን የሚሆነው? ክቡር ዶክተር፣ ይህም ብቻ አይደለም። በመጨረሻ ላይ ቋንቋው ለጥናት ዓላማ ሰዎች በፈቃደኝነት ሊማሩ ይገባል እንጂ ከታች ሊጀመር አይገባም ይላል። እንግዲህ ጣሊያንኛ እየተማረን፣ ፈረንሳይኛ እየተማረን፣ አረብኛ እየተማረን በአገር ውስጥ ያሉ ሌሎችንም ቋንቋዎች ከ80 በላይ የሚሆኑ ቋንቋዎችን እየተማረን ምን ነው ግዕዝ ቋንቋ ላይ በትራችሁን ጡንቻችሁን አበዛችሁ አነሳችሁ? ስለሆነም የኔ አቋም እንደ አንድ ኢትዮጵያዊ ዜጋና ለቋንቋ ትልቅ ክብር እንዳለው አካል ሀገረ መንግስቱ ሳይንሳዊ ስርዓተ ትምህርትን በመቅረጽ ከታችኛው እስከ ከፍተኛው ትምህርት ባለው መዋቅር ላይ የግዕዝን ቋንቋ የትምህርቱ አካል ማድረጉ በጎነትን እንዲሁም ደግሞ የቀደመ ማንነትን ማወቅ ማንጸሪያ መሳሪያ ይሆናል እንጂ በምንም አይነት መልኩ አሉታዊነት ይኖረዋል ብዬ አላስብም።
ኮፒ ሊንክ ሼር ማድረግን አትርሱ። አመሰግናለሁ።